የሰው ልጅ ህሊናው እንደ ሚዛን ነው። የሰው ልጅ ህሊና እንደ ሚዛን አድርጋችሁ አስቡት። እንደ ሚዛን ህሊናው የሚዛኑ መሃለኛው ክፍል ታደርጉትና ጫፍና ጫፍ ጽነትና ርታት የሚባሉ የሚዛኑን ቀዳዳዎች ማስቀመጥ ትችላላችሁ። እስኪ ጽነትና ርታት በሉ። ጽነትና ምንድን ናቸው? ርታት። ጽነት ማለት መክፋት ነው፣ ወደ ኃጢአት መሸነፍ ነው። ርታት ማለት ደግሞ ምን ማለት ነው? ርቱዕነት ነው፣ መጽናት ነው። ደግሞ ያ ደግሞ ቀናነት ነው። ስለዚህ አንድ ሰው መሃል ላይ የህሊናው ሚዛን አለ። እንዲጨበጥ ስናረጋት ሚዛኑን ቀጥ የምታረገው ህሊናው ይመዝናና ጽነት ወደ ኃጢአት አዘንብል፣ ስራ፣ ዘሙት፣ ግደል፣ ደብደብ፣ ስደብ የሚለው ይሄ ሲያዘነብ ጽነት። በዚያ ምክንያት የጽነትን ቀዳዳ ያደርግና ምን ያደርጋል? ኃጢአት ወደ ሰውየው በር ይገባል። የኃጢአትን በር ክፍተት ይጠቀምና መርገም ወደሱ ይገባል። የመርገምን በር ክፍተት ይጠቀምና ዲያብሎስ እሱን ጨልጦ ገርኝቶ ወደ ገሃነም ወደ ሲኦል ጠቅሎ ጨልጦ ገርኝቶ ያወርደዋል ማለት። ስለዚህ ጽነትና ርታት ለሰው ልጅ። ስለዚህ ሰው ምንድን ነው? በሚዛኑ መሃል ላይ ባለው በሚዛኑ ጫፍ አማካኝነት ጽነትን እየተዋጋ ርታትን እየተከተለ ተው፣ እግዚአብሔር ይከፋዋል፣ ሰው ይከፋዋል፣ አባት ይከፋቸዋል፣ እናት አባት ይከፋቸዋል፣ ጓደኛ ይከፋል፣ ሰው ይታዘባል የሚለው ይሄ ምንድን ነው? የርታት ጎኑ ነው። ይሄንን ነው ማዳመጥ ያለበት ማለት። እሱን ከሰማ ሰው በኃጢአት አይሸነፍም። ሰው ራሱን ከሰማ በኃጢአት ሊሸነፍ አይችልም። ስለዚህ እንደዚህ እያለ ለራሱ ይቅርታ በማድረግ የሰው ልጅ ከኃጢአት ንስሐ እንዳይገባ ያደርገዋል።